አንቶኒ ጎርደን ለባርሴሎና ተሽጧል። ሳንድሮ ቶናሊ ለቶተንሃም ተሽጧል። ብሩኖ ጊማሬሽ ምን ቤት ነው ለብቻው የሚቀሩ? አስቡ፣ ወደ 30 እየተጠጋ ነው። በሚቀጥለው ኖቬምበር ህዳር ወር ላይ 29 ይሞላል። ወደ 30 እየተጠጋ ስለሆነ በኒውካስል ዩናይትድ የሚቆይበት ምክንያት ምን ምክንያት ይኖረዋል? አዎ በኒውካስል ጥሩ ተከፋይ ነው። ከስብስቡ ከፍተኛ ተከፋዮች ተርታ የሚገኝ ተጫዋች ነው። ቢሆንም ግን እግር ኳስ ተጫዋች ገንዘብ ብቻ ሳይሆን ስፖርታዊ ጥቅም ይፈልጋል። በስፖርታዊ ጥቅም ወገን ቻምፒየንስ ሊግ የለ፣ የስፖርታዊ ፕሮጀክቱም ግራፍ ወደ ታች ወርዷል። ማሽቆልቆል እንጂ እድገት እያሳየ አይደለም። ቁልፍ ተጫዋቾች በዙሪያው ደግሞ ተሽጠው ስለወጡ ደግሞ የኒውካስል ዩናይትድ የሚቀጥለው የውድድር ዘመን ውጤትም ከአምና ይልቅ ይበልጥ ሊያሽቆለቁል እንደሚችል ይገምታል። ምን ቀረኝ ብሎ ከኒውካስል ጋር ለመቀጠልን ይመኛል። ስለዚህ ሁኔታው ራሱ ወሬው ትክክል ነው እንድንል ያደርገናል። መጠየቁ እንደማይቀር ግልጽ ነው። ነገር ግን እንደ አሌክሳንደር ኢሳቅ አይነት አግሬሲቭ አካሄድ ግን አልተከተለም። ኒውካስል ክሮኒክል እንደሚያረጋግጠው በስፖርታዊ ፕሮጀክቱ ጥርጣሬ ገብቶታል። አስምሩበት። ነው በቃ በኒውካስል መቆየት የሚችልበት ምክንያት የለውም ማለት ነው። ምክንያቱም ወደ አርሰናል ቢመጣ ኒውካስል የሚከፍለውን ክፍያ ወይም ከዛ በላይ ይከፍለዋል። ጊማሬሽ ሲቲ ገባ፣ አርሰናል ገባ፣ የትም ገባ፣ ትልቅ ክለብ ነው የሚገባው ከኒውካስል በላይ ከፍ ያለ በገባበት ኒውካስል የሚከፍለውን አያሳጣውም። ክፍያውን ጥቅሙን ከታሰበ ስፖርታዊ ጥቅሙ ላይ ግን ኒውካስል ዩናይትድ የሰጠው ምንም ነገር የለም፣ የሚሰጠው ነገር የለም። አብሮት ከቀጠለ ኒውካስል አምቢሽኑን እንኳን ላሳይ ቢል ይሄንን የሳውዲዎቹን ፕሮጀክት ወደ ሌላ ምዕራፍ አሸጋግር ያለው ብሎ ራሱን ለማሳየት ቢሞክ እንኳን አይችልም። ለምን? ቻምፒየንስ ሊግ የለም። ቻምፒየንስ ሊግ የለም። በዚህ በፒኤስአርን በተካው የስኳድ ኮስት ሬሾ በዩኤፋም ስኳድ ኮስት ሬሾ በፕሪሚየር ሊግም ኒውካስል ማሟላት ስለማይችል ተጫዋቾችን ለመሸጥ እየተገደደ ነው። ፕሮጀክቱ ተንገራግጯል። የፕሮጀክቱ ባቡር የሆነ ቦታ ዲሬልመንት ገጥሞታል። በቃ ሀዲድ ስትወድቋል። ስለዚህ እንደዚህ እንደ ብሩኖ ጊማሬሽ ያለ ትልቅ ተጫዋች በሴንት ጄምስ ፓርክ ሊቆይ የሚችልበት ምክንያት ምንድን ነው? ውድ ቤተሰቦች ምንም። ስለዚህ ስፔኩሌት ማድረግ ሁሉ ትችላላችሁ። እዚህ ስፔኩሌት ማድረግ ይቻላል። ግምታዊ ድምዳሜ ላይ ሁሉ መድረስ ይቻላል። አርሰናል ባይሆን እንኳን እሱ የጠየቀ ሌላ ትልቅ ክለብ ቢኖር እንኳን ልውጣ ማለቱ እንደማይቀር እና ኒውካስሎችም ደግሞ አይረዱለትም ብዬ አላስብም። እንደ አሌክሳንደር ኢሳቅ አይነት ይሄ ክለቡና ተጫዋቹ ቀንድ ለቀንድ እንደ ሎክድ ሆነው የሚታገሉበት የገመድ ጉተታ ጊዜ ይመጣል ብዬ አላስብም። እንደው ቢኖር እንኳን ኒውካስል ዩናይትድ የበለጠ ዋጋ ለማግኘት ካልሆነ በስተቀር ተጫዋቹ ከኒውካስል ላይ ጀርባውን ሰጥቶ አግሬሲቭሊ ቤቱ ቀርቶ አይመስለኝም። ወደፊት እስቲ ተሳስቼ እንደሆነ እናያለን። ግን ይሄ በጨዋነት ነው የተናገረው። በቃ መልቀቅ መሄድ እንደሚፈልግ ወደ አርሰናል ነግሯቸው